የብሉይ ኪዳን ታቦት የለንም። ይሄን አስረግጣችሁ ማወቅ አለባችሁ። የለንም የብሉይ ኪዳን ታቦት። የሐዲስ ኪዳን መሰዊያችንን ታቦት አለው እንጂ የብሉይ ኪዳን መሰዊያ ታቦት የለንም። በቅርስነት አንዷ አክሱም አለ። ቃሉ የብሉይ ኪዳኑ መስዋዕት ነው፣ የሐዲስ ኪዳኑ መስዋዕት ነው። ቃሉ ለብሉይ ኪዳንም ክህነት ነው፣ ለሐዲስ ኪዳንም ክህነቱ ግን የሰማይና የምድር ያህል የተለያየ ነው። መስዋዕቱም የሰማይና የምድር ያህል የተለያየ ነው። ታቦቱም የሰማይና የምድር ያህል የተለያየ ነው። አንድ አይደለም። ክብሩም አንድ አይደለም። ስርዓቱም አንድ አይደለም። አምልኮቱም አንድ አይደለም። ይሄን ለይቶ ማወቅ በጣም አስፈላጊ ነው። ለብሉይ ኪዳን ታቦት አትከራከሩ፣ አልፏል እሱ። የብሉይ ኪዳን ታቦት አለ ማለት የእንስሳ መስዋዕት ይሰዋል፣ በመስዋዕተ እንስሳት እድናለሁ እንደ ማለት ያለ ስለሆነ ይሄ የለም። በግ ሲሰዋ አይታችሁ ታውቃላችሁ? ደም ሲረጭ አይታችሁ ታውቃላችሁ? ስብ ሲጠስ አይታችሁ ታውቃላችሁ? የለም። ይሄ የኛ አማናዊ መስዋዕት ክርስቶስ ነው። የኛ አማናዊ ሊቀ ካህናት ክርስቶስ ነው።